ዛሬ የማሳያችሁ ለፀጉር እድገት ብዛት መፋፋት እንዲሁም ምርዝመት እንዳይሰባበርባችሁ እንዳይነቃቀልባችሁ እንዲያድግላችሁ እንዲሁም ከፈለጋችሁ የፀጉር አይታችኋላ ምንድነው የምታረጉት የዝንጅብል ውሃ ሰርቼላችኋለሁ ከዚህ በፊት ወደ ተመልሳችሁ ማየት ትችላላችሁ አለዛ ይሄን ደግሞ ቀጣይ ሰራላችኋለሁ መጀመሪያ ግን ትንሽ እንደዚህ ረጠብ አድርጉት ፀጉራችሁን ኦኬ ካረጠብን በኋላ ምን እናደርገዋለን እናበጥረዋለን ይሄው ምንም ነው የማይወጣው ፀጉር ይታያችኋል ምንም ነው የማይወጣው ከዛ እንደዚህ አርጋችሁ ተልባችሁን ይሄው ይታያችኋል እንደዚህ አርጌ ትንሽ ተልባ እያደረኩ ነው ፀጉሬም ቁጥርጥርም ከፈለጋችሁ ፍሪዝም ከፈለጋችሁ የፈለጋችሁትን ይታያችኋል ይሄው እንደዚህ አርጌ እንደዚህ ያረጋውና ከዛ ፍሪዝም ከፈለጋችሁ እንደዚህ አርጋችሁ ፍሪዝ ማድረግ ትችላላችሁ በነገራችን ላይ ይሄው እቺ እንደዚህ አርጌ ገምጄዋለሁ ላሳያችሁ እንዴት እንደሰራሁት ፍሪዝ ነው አሁን ይሄን ስፈታው በቃ የሚያምር ያበደ ፍሪዝ ነው የሚሆነው ኦኬ ሶ ይሄው አሁን ኦሬዲ ተልባና የትኛውም አይነት ጭቃ ቅባት እርጥብ ሆኖ ጭቃ ቅባት ግዴታ ያስፈልገዋል ከዛ እንደዚህ ተልባይን ከቀባሁት በኋላ ምንድነው የምታረጉት ይው ፀጉሬት እንደደረሰ አይታችኋል ምንድነው ማረገው እንደዚህ ለሁለት ከፍለዋለሁ ካበጠርኩት በኋላ ለሁለት ከፍሉና እንደዚህ አርጋችሁ ይሁት ትገምዱታላችሁ ለሁለት ከለሩ እንዴት እንደሚያምር እድገት ብዛት አጠይቁኝ ይሄው በቃ እንደዚህ አርጋችሁ መግመድ ፀጉሬ አሁን ስብስብ ሲል አጭር ይመስል ነበር አያችሁት ምን ያክል ረጅም እንደሆነ ከዛ ጫፏን እንደዚህ አርጋችሁ ምን ጊዜም እንደዚህ አርጋችሁ ይሄው አይ ተልባ ነው እዚህ ጋር አረንጓዴ ሻይ ነው አረንጓዴ ሻይ ካላችሁም አለ ከሌለም ችግር የለውም ግሪን ቲ ነው እዚህ ጋር ላቬንደር ነው ላቬንደሩና አረንጓዴው ሻይ ካለ በጣም አሪፍ ነው ከሌለ ግን ችግር የለውም ዋናው ግን ተልባ ቅርንፉድና ሮዝሜሪ ነው የምናደርገው እነዚህ ምንድነው ማረገው የፈላው ውሃ ውስጥ እጨምረዋለሁ ኦኬ ወዶቼ ከዛ በደንብ ቀስ አድርጌ ጋዙን እቀንሰውና በደንብ አንተከትከዋለሁ ኦኬ ወዶቼ ቀስ ብሎ በደንብ እንተክተክ ማክሲመም 30 ደቂቃ የውሃው መጠን ችግር የለውም ተልባውም አንድ ማንኪያ ተልባ አንድ ማንኪያ ቅርንፉድ እንደገና የሮዝሜሪውንም እንደዛው እንዳላችሁ ቤታችሁ እንዳላችሁ አርጋችሁ መጥናችሁ በደንብ ማንተክተክ ኦኬ አያችሁ ውድ ቤተሰቦቼ ሲንተከተክ እንደዚህ ነው አርጌ አጣለዋለሁ ልክ ሲቀዘቅዝ ጄል ይሆናል ዳሴት አያችሁት ውዶቼ ይሄ ሲቀዘቅዝ ጄል ይሆናል